አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ስትይበልልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ ጀምሩት ማለት ነው። እዚች ከትንሽዬ ቁርስ እንሰራለን። ትንሽ ዘይት አደርጋለሁ። በላሊት ልሰራ ነው ማለት ነው። አብረን እንስራ እላችኋለሁ። ዘይቱን እንደዚህ ትንሽዬ ዘይት አድርጌ ይግላል። ትንሽ እስኪግል እንጠብቀዋለን። ቀለል ያለ ቁርስ ነው፣ በላሊት ማለት ነው። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር አድርጉ። አዲስ የሆናችሁ ሰብስክራይብ ማድረጉን አትርሱ። ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ እላችኋለሁ። ይኸው ግለዋል። ውድ ቤተሰቦቼ ዘይቱ ከጋለ በኋላ ማለት ነው ትንሽዬ ነው የምናደርገው ለጊዜው። ትንሽዬ አድርገን እንደዚህ እናምሰዋለን ማለት ነው ቡኒ እስኪሆን ድረስ ትንሿን በደንብ እናዋህዳትና በላሊት በጣም ምርጥ ቁርስ ነው። ዱባዮች በጣም ይጠቀሙታል፣ በላሊት ይወዱታል። ሌላም ሀገር አለ፣ ግን አሁን በጣም ነው የሚወድ። ሌላም ሀገር ሊኖር ይችላል አላውቅም፣ ሳኡዲ ምናምን ሊኖር ይችላል፣ ግን ዱባይ ላይ በጣም ይጠቀሙታል። ለራትም ራሱ አንዳንዴ ቀለል ያለ ራት ሲባል በላሊት ይላል። እንደ ራትም ቀለል ያለ ራት ይሆናል። ቁርስ ደግሞ በጣም ይወዱታል እላችኋለሁ። እንደዚህ ካቀላ ነው በኋላ ቡኒ በቃች ቡኒ እስክትሆን ድረስ እንደዚህ ታምረ የውድ ቤተሰቦች ቡኒ ሆናለች። በጣም ነው የምታምረው። ከዛ ደግሞ ይሄን እንደዚህ ልኩ ቡኒ ካደረግነው በኋላ በላዩ ላይ እንጨምራለን። በላዩ ላይ ጨምረን ብዙ እንትን ሳንል ትንሽዬ ሄል እናደርጋለን ለቃና። ሄል አብሮ ሲሆን በጣም ይጣፍጣል። አሁን ለምሳሌ የመጀመሪያውን ስላቀላ ነው፣ ብስሚላ የመጀመሪያውን ስላቀላ ነው። ይሄኛው ችግር የለውም፣ ዝም ብሎ ውሃ መከለስ እንችላለን። በጣም ነው የሚያሳምር። ውሃ መከለስ በመገሰን እንግዳ እናላችኋለሁ። ዥጉርጉር መልክ ነው የሚሆነው። አያችሁ ውዶች፣ በጣም የሚያምር ዥጉርጉር ነው የሚሆነው። ግማሹን ቡኒ አድርገን ግማሹን እንዲህ በነጭ ስናደርገው ሲበስል ደግሞ የበለጠ ነው የሚያምረው። እንግዲህ አብረን እናያለን። ዋው ዋው ዋው! ትንሽ ውሃውን መጠጥ ካረገ በኋላ ስኳር እናደርጋለን ማለት ነው። ትንሽ ውሃው መጠጥ እስከሚያደርግ ተመልሰን እንመጣለን። እሺ ውዶችዬ፣ እስኪ ውሃው ሲመጥ እንገናኝ ተባብለን ነበር።
ውሃውን መጠዋል። በዚህ መልኩ ማለት ነው። አሁን ስኳር እንጨምራለን ማለት ነው። በላሊት ያው ላዝም ስኳር ነው። ያለ ስኳር አይጣፍጥም። በስኳር ነው የምንሰራው ዞሮ። የሚያምረው ሰዎች በጣም ስኳር ይወዳሉ በላሊት ላይ፣ ሌላ ነገር ላይ አይወዱም። ግን በላሊት ላይ ሲሆን ከቴዋይ ስኳር ነው የሚሉ በጣም ይወዳሉ። አሁን ከዚህ በላይ ካማሰልኩት ስለሚቦካብኝ በዚህ መልኩ በቂ ነው ማለት ነው። በጣም ነው የሚያምረው ውዶቼ። ትንሽዬ ጥጥ እስክትል ድረስ እና ውዶችዬ አበረታቱን። ቻናሌ አዲስ ነው። አዲስ እንደመሆኑ መጠን አበረታቱን እላችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ኮሜንት አድርጉ። የበላሊቱ ነገር እሳ ስሙን ጠፍቶብኛል። የበላሊቱ ነገር እንዴት ነው? አስተያየት እላችኋለሁ። ይኸው በቅቶታል። በላሊቱ በቅቶታል። ማሻአላ። አሁን ለበላሊቱ የሚሆን እንቁላል ቂጣ እንሰራለን። አብራችሁ ቆዩ። ብስሚላ ትንሽዬ ዘይት እናደርጋለን። በጣም አነሰች። ትንሽዬ ስል በጣም አነሰች። እቺ በላሊት በጣም ነው በፍቅር ነው የሚወዷት። ቀለል ያለችም አሰራሯም ቀለል ያለች ናት። እዚች ጋር ለከለር ትንሽዬ ዛፈራን አደርጋለሁ። ረስቼ ነበረ። ዋው አዘጋጅቼዋለሁ ግን ረስቼ ነበረ። ዛፈራ ትቀላለች። እቺ ዛፈራ ናት። አብራ ስትቆይ ከለሯን የሆነች የምታምር ከለር ነው የምታደርገው። ዛፈራን ስታረጉ መጨረሻ ላይ አፍርሽ እንደዚህ ካወጣችኋት በኋላ ዛፈራን ስታረጉበት በጣም ነው ሲቀርብ ሲያምር፣ ሳህን ላይ ስናረገው ማለት ነው። አሁን ደግሞ ያዘጋጀነውን እንቁላል እንትን እናደርጋለን ማለት ነው። ያዘጋጀነው እንቁላል አለ። ይኸው እንቁላል አለን። ቂጣውን ስርት ውድ ቤተሰቦቼ ቂጣዋን አብስዬ ገልበጥ አድርጌ ተመልሼ እመጣለሁ።
ውዶች እየተመልሼ መጥቻለሁ። ያው እንቁላሏ በስላለች ማለት ነው። እዚህ ቆራረጥና ሰው በፈለገው መጠን ወስዶ ይበላል። እንደዚህ ቆራርጠን ፍርፍር አድርገን እነሱ ብቻ አይደሉም፣ እኔ ራሱ በጣም ነው የምወደው። በላይ ስራውም ቀላል ነው፣ ቀለል ያለ ነው፣ ብዙም አያለፍም። በዛ ላይ ደግሞ ቀለል ያለ ቁርስ ነው። አያችሁት? እንቁላል ፍርፍርም እኮ መስራት ይቻላል፣ ግን ሁሌ ፍርፍር ከሚሆን አሁን የዛሬ 4 ቀን ምናምን እንቁላል ፍርፍር ነበር የሰራሁት በቃሪያ አድርጌ ምናምን እና አሁን ደግሞ ትንሽ ለየት ይበል ብዬ በቂጣ አደረኩት። ይቻላል፣ በሁለቱም ማድረግ ይቻላል። እና ደግሞ ይኸው በላሊቱም ይኸው በዚህ መልኩ ሆነዋል። እንቁላሉን በዚህ መልኩ ሆነ። አሁን ደግሞ ቤተሰቦቼ ሳህን ላይ አድርጌ ተመልሼ እመጣለሁ። ውዶችዬ በዚህ መልኩ አልቋል ማለት ነው የቁርስ አሰራራችን። ይኸው እንቁላሉ ይኸው በዚህ አድርጌዋለሁ ከላዩ ላይ ማለት ነው። ከዚህ ጋር እየወሰዱ በማንኪያ ይሄንን የሚፈልጉትን አክል መጠን እየወሰዱ ራሳቸው ጨልፈው ይበላሉ ማለት ነው። ውዶችዬ አያምርም? ጉሉ ማሻአላ፣ ጉሉ ማሻአላ፣ ወላ በጣም ነው የሚያምረው። ጉሉ ማሻአላ ይሄን ይመስላል እላችኋለሁ። በላሊት ቀለል ያለ ነገር ነው፣ በተለይ ለወንደላጤዎች እንደውም በጣም ቀለል ያለ ምግብ ነው። አሰራሩም ቀላል ነው። ገንፈል አድርጎ ማውጣት ነው ብቻ፣ አሰራሩን ማሳመር ነው እንጂ በጣም ነው የሚያምረው። እንደምታዩት ነው። ጉሉ ማሻአላ። ሰው ሰብስክራይብ፣ ላይክ፣ ሼር ኦኬ። እና በጣም ነው የምወዳችሁ ማከብራችሁ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።